ማንነትን ተረዳ። ነፍስህ ከእስር እንደተፈታ ነፃነቱ ወዳለበት ቦታ እንድትሄድ ትፈልጋለህን? ከሁሉ በፊት ከዓለማዊ ምኞት፣ ከዓለማዊ እውቀት፣ ከስሜት ተጽዕኖና ዓለም ውስጥ ከተሳለችብህ ነገር ሁሉ ውረድ። በመጀመሪያ ራስህን በእግዚአብሔር ፊት እንደ ትንሽ አቅርብ። ትክክለኛ ማንነትን እወቅ። አንተ ማነህ? አንተ ከመሬት አፈር ተዘግነህ የተፈጠርክ አይደለህምን? በትክክል ከመሬት የምታንስ ነህ። አንተ ምንም ማለት አይደለህም። ሰማይና ምድር ተፈጥረው ሳሉ ያልነበርክበት ጊዜ ነበረ። ከዚያም እግዚአብሔር ከምንም ፈጠረ። በመጀመሪያ እግዚአብሔር አፈርን ፈጠረ። ከዚህ ከአፈር አንተን አበጀ። ታዲያ ለምን ራስህን ታመጻድቃለህን? የምትመጻደቅስ አንተ ማነህን? ምንም ማለት ስላልሆንክ በትሕትናና በፍርሃት ራስን ዝቅ አድርግ። የተሰበረ ልብንና የተዋረደን መንፈስ ይዘህ በእግዚአብሔር ፊት ቁም። የተዋረደን ልብና የተሰበረ መንፈስ እግዚአብሔር ይወዳልና። ከአፈር እንደተፈጠርክ አትርሳ። አሁን ምንም እንዳልሆንክ ተረድተሃልን? በተጨማሪ እልሃለሁ፣ ከምንም ታንሳለህ። ከምንም ያነሰ መሆን ደግሞ አለመኖር ነው። በሰው ከሚፈጸም ኃጢአት አለመኖር ይበልጣል። ምክንያቱም መጽሐፉ የልቡ ሐሳብ ምኞትን ሁልጊዜ ፈጽሞ ክፉ እንደሆነ አየካ። ኦሪት ዘፍጥረት ምዕራፍ 6 ቁጥር 5 ይላል። መልካም ነገሮችን በውስጥ ካገኘህ በአንተ ምክንያት ሳይሆን ከእግዚአብሔር እንደመጡ እርግጠኛ ሁን። ምክንያቱም ጌታ እንዳለው እሱ ብቻ መቼም ጥሩ ፍጹምና ቅዱስ ነውና። መልካም የሆነ አንድ ነው። የቅዱስ ማቴዎስ ወንጌል ምዕራፍ 19 ቁጥር 17። መልካም ነገሮችን በውስጥህ ባገኘህ ጊዜ ኩራትና ትምክህት አይሰማህ። በመመጻደቅ ራስን ከመልካም ነገር ጋር አታገዳድር። ለእግዚአብሔር ምስጋናን አቅርብ እንጂ በጽድቅህ አትመካ። ይህ ከእግዚአብሔር እንጂ ካንተ አይደለምና። የመልካም ነገር መገኛ እሱ ብቻ ነው። እርሱ በባህሪው መልካም ነው። አንተ ከእግዚአብሔር ውጭ ባይ ነህ። አንዳች ልትሰራም አትችልም። ስለዚህ የእግዚአብሔርን ለአንተ አታድርግ፣ አይገባህምና። ለምሳሌ አንተ እንደ ጨረቃ ብታበራ ብርሃንህም አድጎ እንደ ጨረቃ ለብዙዎች ሲደርስም፣ በእነዚህ ሁሉ ጨረቃ በጨለማው ሰማይ ላይ ነግሳ የምትሽከረከረው ብርሃኗን ቀን ከፀሐይ በመሰብሰብ እንጂ በራሷ የብርሃን ባለቤት እንዳልሆነች አስታውስ። ፀሐይ ከሌለች ጨረቃ በራሷ ልትኖር አትችልም። ስለዚህ ጨረቃ ስለ ብርሃኗ በፀሐይ ፊት መናገር ትችል ይሆንን? ወዳጄ ሆይ አንተም በእግዚአብሔር ፊት ስለ ራስህ ማውራት አትችልም። በአንጻሩ ደግሞ በውስጥህ ክፋትና መጥፎ ነገርን ካገኘህ በምኞትህ ምክንያት ከራስህ እንደተጸነሰች እወቅ። እንድትገዛህም ኃይሉ ባንተ ስር ነው። ኦሪት ዘፍጥረት ምዕራፍ 4 ቁጥር 7። ለመልካም ነገር ካልሆነ በስተቀር ምንም አይነት መጥፎ ነገር ከእግዚአብሔር አይመጣም። ለመልካም ነገር ካልሆነ በስተቀር ምንም አይነት መጥፎ ነገር ከእግዚአብሔር አይመጣም። አምላካችን ዓለምንና በውስጧ ያሉትን ሲፈጥር በቅዱሳን እጆቹ እንደፈጠረ ስንመለከት ባህሪው ከመጥፎ ነገር ጋር ኅብረት እንደሌለው እንረዳለን። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 31። ውድ ወንድሜ አሁን ማን መሆንህን አወቅ? ራስን መካድህ ከእግዚአብሔር ጋር ያለህን ግንኙነት የሚመራ ሕግ መሆን እንዳለበት ተረድተሃልን? አንተ የምታስፈልግ ነህ አልልህም። አስቀድመን እንዳየነው አንተ ምንም አይደለህምን? ራስን ዝቅ አድርግ የሚለውን ቃል መጠቀም አልፈልግም። ምክንያቱም አንድ ፍጡር ራሱን ከታላቅ ማዕረግ ወደ ዝቅተኛ ክብር ቢያመጣና ሰማያዊ ሆኖ ምድራዊ ፍጡር ቢሆን ይህ ሰው ራሱን ትሑት አደረገ ይባላል። አሊያም ትሑት ሆነ ልንለው እንችላለን እንጂ አስቀድመን ከአፈር ያልተፈጠርንና ከአፈር በላይ ስልጣን የሌለን እኔና አንተ ትሑት
ሁኑ ቢባል ወይም ስለ ትሕትና ሊነገረን አይገባም። ውድ ወንድሜ ራስህን ስለ መካድ ያልኩህ ሁሉ ራስህ እንድታውቅ ነው። ከዚያም ምን ማድረግና በራስህ ያለ እግዚአብሔር ፍቃድ መኖር እንደማትችል ትረዳለህ። ትሕትናንና ይቅርባይነትን ከራስህ የምታገኘው ሳይሆን ከእግዚአብሔር የምታገኘው ነው። ይህን ቃል ስንመለከት እግዚአብሔር ጥበበኞችን እንዳያሳፍር የዓለምን ሞኝ ነገር መረጠ። ይህን ቃል ስንመለከት እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፉ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውን ነገር መረጠ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27 እስከ 29። ይህ ምን ማለት ነው? የእግዚአብሔር መንግሥት ለሞኞች፣ ለደካሞች፣ ለተናቁትና ለተዋረዱት ነውን? አስቀድሞ እግዚአብሔር የተማሩ ሰዎችን እንደነ ሙሴ፣ እንደ ቅዱስ ጳውሎስና አርሳኒዎስ፣ ሌሎቹም እንደ ፈላስፋዎች የመሳሰሉትን ቅዱሳን ከጀግኖችም እንደነ ሶምሶን እንደ ኃያሉ ሙሴ ያሉትን ክብርና ሞገስ ያለውን ዳዊትን ሲመርጥ እናያለን። እነዚህ ሁለት ነገሮች እንዴት ኅብረት ይኖራቸዋልን? እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፉ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውን ነገር መረጠ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27 እስከ 29 ማለቱ ደካሞችን የተናቁትንና የተዋረዱትን ብቻ ይመርጣል ማለት ሳይሆን የአምላካችን ስሙ ይባረክና ዕውቀት ኖሯቸው ራሳቸውን እንዳላዋቂ የቆጠሩትን ኃያል ሆነው ደካሞች የመሰሉትን ባለጸጎች ሆነው ድህነታቸውን የሚያሳዩትን እና የመሳሰሉ ሰዎችንም ሲያጠይቅ ነው። ለዚህ አብነት ሙሴን ስንመለከት ሙሴ የግብፃውያንን ጥበብ ጠንቅቆ የተማረ ነበረ። ይሁን እንጂ በእውቀቱ በሚኮራበትና በኃይሉ በሚመካበት ጊዜ እግዚአብሔር አልጠራውም። ነገር ግን ሙሴ ወደ ፈርዖን የሚሄድ የእስራኤልን ልጆች ከግብፅ የማወጣ እኔ ማን ነኝን? እኔ አፌ ኮልታፋ ምላሴም ጸያፍ የሆነ ሰው ነኝ። ከትናንት ወዲያ ባሪያህም ከተናገርከው ጀምሮ